ዛሬ የዓለም ዓይን ወደ ሰማይ አቅንቷል። በቴህራንና በቴል አቪቭ ሰማይ ላይ የሚታየው የሚሳኤል ብርሃን የከዋክብቱን ድምቀት ጋርዶታል። በዜና ማሰራጫዎች የምንሰማው ድምፅ የሰላም ሳይሆን የሞት ነጋሪት ሆኗል። አንዱ ሌላውን ከካርታ ላይ ለማጥፋት ይዝታል፣ ሌላ ደግሞ አጸፋውን ለመመለስ ሰይፉን ይስላል። ዛሬ በመካከለኛው ምስራቅ ምድር ላይ የሚተነፈሰው አየር በጥላቻና በባህር ጭስ የታወከ ነው። እስራኤልና ኢራን ዛሬ እንደ ደመኛ ጠላት፣ እንደ እሳትና ጭድ ሆነዋል። አንዳቸው ለሌላው የህልውና ስጋት፣ የሰላም ጠንቅ ሆነው በዓለም መድረክ ላይ ቆመዋል። ዛሬም ብቻ ለሚያይ ሰው እነዚህ ሁለት ህዝቦች መቼም ቢሆን ተግባብተው እንደማያውቁ ከመጀመሪያም ጠላት ሆነው እንደተፈጠሩ ሊመስለው ይችላል። ነገር ግን ወዳጆቼ፣ ታሪክ ሌላ የሚገርም ሚስጥር በጆሮአችን ይነግረናል። አባው የቀደመ ወዳጅ እንደ አሮጌ ወይን ነው፣ ሲቆይ ይጣፍጣል ይላሉ። ግን የኢራንና የእስራኤል ወይን መቼ ነው ወደ መራራ ኮምጣጤ የተቀየረው? ዛሬ የማይታረቁ ጠላቶች መስለው በየጊዜው የምናያቸው እነዚህ ሁለት ሀገራት ትናንት ግን በአንድ ማዕድ የበሉ፣ ሚስጥር የተለዋወጡና የነፍስ አድን ውለታ ያለባቸው የቅርብ ወዳጆች ነበሩ። እንዲያውም እስራኤል ዛሬ እንደ ሀገር እንድትቆም የአይሁድ ዘርም ከታሪክ ገጽ ላይ እንዳይጠፋ ትልቁን የቤት ስራ የሰራችው ዛሬ ትንሿ ሰይጣን እያለች የምትረግማት ያቺው ጥንታዊቷ ፋርስ ነበረች። እስቲ በምናባችሁ ወደ ኋላ ተጓዙ። በባቢሎን ወንዞች ዳርቻ ቁጭ ብለው የኢየሩሳሌም መፍረስ እያቃጠላቸው በባርነት ቀንበር ስር ሆነው አምላካችን እስከ መቼ እያሉ ደም ለሚያለቅሱ አይሁዶች ከፋርስ ምድር ተነስቶ ተስፋን የዘራው ንጉሥ ታላቁ ቂሮስ ነበር። ቂሮስ ለአይሁዶች የፈጸመው ውለታ በመጽሐፍ ቅዱስ ወርቃማ ገጾች ላይ በክብር ተጽፏል። ያኔ ፋርስና እስራኤል እንደ ወንድማማቾች የሚተያዩ ነበሩ። አንዱ ለሌላው መጠጊያ፣ አንዱ ለሌላው ጋሻ ነበር። ይህ ፍቅር ለሺህ ዓመታት ዘልቆ በሃያኛው ክፍለ ዘመን በኢራን ንጉሥ በሻህ መሐመድ ሬዛ ዘመን በድጋሚ አብቦ ነበረ። ቴህራን ለእስራኤል ሁለተኛ ቤታቸው፣ ቴል አቪቭ ደግሞ ለኢራውያን የቴክኖሎጂና የብልጽግና ምንጭ ነበረች። ታዲያ ምን ሆነ? ፍቅር ሲያረጅ ቂም ይሆናል እንደሚባለው ሳይሆን የፖለቲካ ማዕበልና የአብዮቱ እሳት የዘመናትን ወዳጅነት በቅጽበት አወደመው። በ1979 የፈነዳው አብዮት የኢራንን ሰማይ በጥቁር ደመና ሲሸፍነው ያ ሁሉ ፍቅር በድንገት ወደ ጥላቻ ተለወጠ። ትላንት ውድ አጋሪ ይባባሉ የነበሩ መሪዎች ዛሬ ትንሿ ሰይጣንና አረመኔው አገዛዝ መባባል ጀመሩ። ትላንት ሚስጥር ይለዋወጡ የነበሩ የደህንነት ሰዎች ዛሬ በጨለማ ውስጥ አንዱ የሌላውን ሳይንቲስት ለመግደልና የኒውክሌር ተቋማትን ለማፈንዳት አድብተው የሚጠባበቁ አዳኞች ሆኑ። ዛሬ በሕይወት ዜና መዋል ልዩ የታሪክ ድርሰት ይህንን ከፍቅር ወደ ጥላቻ ከማዳን ወደ ጥፋት የተጓዙ የ3000 ዓመታት ረጅም መንገድ አብረን እንጓዛለን። ይህ ፕሮግራም ተራ የፖለቲካ ትንታኔ አይደለም። ይልቁንም በሰው ልጅ ክህደት፣ በስልጣን ጥማትና በሃይማኖት ርዕዮተ ዓለም መካከል ተቀብሮ ያለውን የእውነተኛ ታሪክ ድራማ የምናይበት መድረክ ነው። ከክርስቶስ ልደት በፊት ከነበረው የቂሮስ አዋጅ ጀምሮ፣ በቴህራን ጎዳናዎች ከተቃጠሉ ባንዲራዎች ጀምሮ፣ ዛሬ በሰማይ ላይ እስከሚታከሱ ዘመናዊ ሚሳይሎች ድረስ ያለውን ታሪክ እንደ ዜማ እየደረደርን እናያለን። ትላንት የተተከለ ዛፍ ዛሬ ጥላ ይሆናል። ትላንት የተተከለ ሾህ ደግሞ ዛሬ ይዋጋል ይባላል። ዛሬ በመካከለኛው ምስራቅ ምድር የሚዋጋን ሾህ መቼና በማን ተተከለ የሚለውን ሚስጥር አብረን እንፈታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ። እኔ ዜና መዋል አቅራቢ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጉልን። ታሪካችን የመጀመሪያ ምዕራፍ የሚጀምረው ዛሬ ካለንበት ሽኩቻና ፖለቲካ ርቆ ከዛሬ 2600 ዓመታት በፊት ነው። በዚያ ዘመን ዓለም እንደ ዛሬዋ በቴክኖሎጂ ባትራቀቅም የሰው ልጅ ግፍ ከዛሬው የከፋ ነበር። ከክርስቶስ ልደት በፊት በ586 ዓመት ዓለም የመካከለኛው ምስራቅ ሰማይ በጥቁር ጭስ ተሸፍኖ ነበረ። የባቢሎን ንጉሥ ናቡከደነጾር የኢየሩሳሌም ቅጥር ሰብሮ ታላቁን የሰሎሞን ቤተ መቅደስ ወደ አመድነት ቀይሮት ነበር። አይሁዳውያን በታሪካቸው አይተውት የማያውቁት መከራ ወረደባቸው። በሰንሰለት ታስረው ክብራቸው ተገፉና ልጆቻቸውን ተነጥቀው ወደ ባቢሎን በምርኮ ተወሰዱ። በባቢሎን ወንዞች አጠገብ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን የሚለው መዝሙር ያኔ በምርኮኞች አንደበት የሚቆረቆር የሐዘን ዜማ ነበር። ተስፋቸው ፈጽሞ ተቆርጦ አባው ተስፋ የቆረጠ ሰው በጨለማ ውስጥ ብርሃን ይናፍቃል እንደሚሉት አይሁዶችም የሚታደጋቸውን እጅ ይፈልጉ ነበር። ያኔ ነበር ከምስራቅ አቅጣጫ ከዛሬው ኢራን ምድር አንድ ታላቅ ንጉሥ ብቅ ያለው። የታላቁ ቂሮስ መነሳት ለአይሁዳውያን ብቻ ሳይሆን ለመላው ዓለም አዲስ ንጋት ነበር። ቂሮስ ባቢሎንን ድል ሲያደርግ እንደቀደሙት ነገሥታት ደም አልጠጣም። ይልቁንም እኔ የመጣሁት ላጠፋ ሳይሆን ላድን ነው የሚል ሰብአዊ ልብም ነበረው። ቂሮስ ገና ባቢሎንን እንደተቆጣጠረ ያወጣው አዋጅ በታሪክ መጽሐፍ ላይ ብቻ ሳይሆን በሰው ልጅ ልብ የታተመ ታላቅ ውለታ ነበረ። ቂሮስ በምርኮ ተስፋ የቆረጡትን አይሁዳውያንን ወደ ሀገራቸው ተመለሱ፣ የፈረሰውን ቤተ መቅደሳቸውን እንደገና ስሩ ብሎ ነፃነታቸውን አወጀ። የሰበረን ልብ መጠገን ከሺህ ቤተ መንግስት ግንባታ ይበልጣል እንደሚባለው ቂሮስ ለአይሁዳውያን ያደረገው ይህ ውለታ የፖለቲካ ሳይሆን የነፍስ ማድን ስራ ነበር። የሚገርመው ነገር በመጽሐፍ ቅዱስ ውስጥም ፈጣሪ ይህንን የፋርስ ንጉሥ
በእግዚአብሔር የተቀባ ወይም መሲህ ብሎ መጥራቱ ነው። እስቲ ያስቡት፣ አንድ አይሁዳዊ ያልሆነ የውጭ ሀገር ንጉሥ በዚህ የክብር ስም ሲጠራ። ይህ የሚያሳየው በፋርስና በእስራኤል መካከል የነበረው ወዳጅነት ምን ያህል ጥልቅና ቅዱስ እንደነበረ ነው። ቂሮስ አይሁዳውያንን መሸኘት ብቻ ሳይሆን ለቤተ መቅደሱ ግንባታ የሚሆን ወርቅና ብር ራሱ ግምጃ ቤት ሰጥቷቸዋል። የፋርስ ነገሥታት ለአይሁዶች ያላቸው ፍቅር ለትውልድ የሚተርፍም ነበር። እነ ነህምያና ዕዝራ የኢየሩሳሌምን ቅጥር ሲገነቡ ጋሻና መከታ የሆነችው ያቺው ጥንታዊቷ ፋርስ ነበረች። በፋርስ ቤተ መንግሥት ውስጥ አይሁዳውያን እንደ ባዕድ ሳይሆኑ እንደ ባለቤት ይኖሩ ነበር። ንግሥት አስቴርና መርዶክዮስ በፋርስ ቤተ መንግሥት የነበራቸው ክብር ዛሬ በኢራንና በእስራኤል መካከል ያለው ጥላቻ ለሚያይ ሰው እንደ ተረት ሊመስለው ይችላል። ግን ተረት አይደለም፣ ሀቅ ነው። ለሚቀጥሉት 1000 ዓመታት ያህል ፋርስ ለእስራኤል ታላቅ ወንድም ነበረች። አይሁዶች በፋርስ ግዛት ውስጥ በሰላም ይኖሩ፣ ይነግዱና ሃይማኖታቸውን በነፃነት ያመልኩ ነበር። የፋርስ የዞሮስትሪያን እምነትና የአይሁድ እምነት እንኳ ሳይቀር በሀሳብ ይደጋገፉ፣ አንዱ ከሌላው ይማሩ ነበር። በዚያ ዘመን ኢራንና አይሁዶች ማለት እንደ አንድ አካል ፀጉር ነበሩ። አንዱ ሲታመም ሌላው ይጨነቅ ነበር። ቂሮስ የዘራው የፍቅር ዘር በፋርስ ምድር ላይ ለአይሁዶች መጠለያ የሚሆን ትልቅ ዛፍ መሆኑ አድርጎ ነበር። ዛሬ በቴህራንና በቴል አቪቭ መካከል የሚተኳኮሱት ሚሳኤሎች ይህንን ታላቅ ታሪክ ሊሸፍኑት ቢሞክሩም የታሪኩ መሰረት ግን በውለታና በክብር ላይ የተገነባ ነው። የቀደመ ወዳጅነት እንደ ወርቅ ነው፣ መቼም አይዘግም ይባላል። ግን ይህ ወርቅ የሆነ ወዳጅነት እንዴት ዛሬ ወደ አመድነት ተቀየረ? ያ ሁሉ ውለታ መቼ ተረሳ? ከክርስቶስ ልደት በፊት የነበረ ይህ ወርቃማ ዘመን አልፎ ወደ ዘመናዊ ዓለም ስንመጣ ደግሞ ታሪኩ ሌላ መልክ ይይዛል። እስቲ አሁን ከጥንቱ ዘመን ወጥተን ወደ 20ኛው ክፍለ ዘመን እንሻገር። የታሪካችን ሰንሰለት ከጥንቱ የቂሮስ ዘመን ተነስቶ በመካከለኛው ዘመንና በእስልምና መስፋፋት ውጣ ውረዶች አልፎ ወደ 20ኛው ክፍለ ዘመን አጋማሽ ሲመጣ ሌላ አስገራሚ መልክ ይይዛል። ጊዜ ይለወጣል፣ ሰውም ይለወጣል ይባላል። ግን በኢራንና በእስራኤል መካከል የነበረው የጥንታዊ የፍቅር ክር በዘመናዊ ዓለም ውስጥም እንደገና ሊያቆጠቁጥ ችሎ ነበረ። በ1948 ዓ.ም እስራኤል እንደ ሀገር ስትመሰረት በመካከለኛው ምስራቅ ሰማይ ላይ ሌላ ትልቅ አውሎ ነፋስ ተነሳ። አረብ ሀገራት በሙሉ በአንድ ድምፅ እስራኤል የምትባል ሀገር በምድራችን ላይ አትኖርም ብለው ጦርነት አወጁባት። እስራኤል ገና እንደተወለደች ሕፃን በአጥፊዎች የተከበበች ብቸኛ ደሴት ሆነች። ቤት ሲቃጠል ጎረቤቷ ያቀብላል እንዲሉ በዚያው አስቸጋሪ ወቅት ነበር የፋርስ ተተኪ የሆነችው ኢራን በወጣቱ ንጉሥ ሻህ መሐመድ ሬዛ መሪነት ሌላ አቅጣጫ የመረጠችው። ምንም እንኳ ኢራን ሙስሊም ሀገር ብትሆንም ንጉሥ ሻህ ግን እንደ አረብ ሀገራት በእስራኤል ላይ ጦርነት ለመስበቅ አልፈለጉም። ይልቁንም የጠላቴ ጠላት ወዳጄ ነው በሚለው የፖለቲካ ብልሃት እስራኤል እንደ ስልታዊ አጋር ተመለከቷት። አበው ሁለት ባላ ቢኖረው አንዱ ቢሰበር በአንዱ ይቆማል እንደሚሉት እስራኤልን በአረቦች ባህር መካከል ላለመስጠም ኢራንን እንደ ትልቅ ምሰሶ ያዘቻት። በ1950ዎቹ መጀመሪያ ላይ ኢራን ከቱርክ በመቀጠል እስራኤልን የተቀበለቻት ሁለተኛው ሙስሊም ሀገር ሆነች። ይህ ውሳኔ በወቅቱ ለአረብ ሀገራት ትልቅ ድንጋጤ ነበር። ነገር ግን በቴህራንና በቴል አቪቭ መካከል የተመሰረተው ግንኙነት ከዲፕሎማሲ ወዳጅነት ያለፈ ጥልቅ ሚስጥር ነበረው። በዚያ ዘመን የነበረው ግንኙነት የሻይና የቡና ያህል የተዋሃደ ነበረ። በይፋ አይነገርም እንጂ በጓዳ ግን ሁለቱም ሀገራት የማይነጣጠሉ ጓደኞች ሆኑ። እስራኤል ለእድገቷና ለሕልውና ወሳኝ የሆነውን ነዳጅ የምታገኘው ከኢራን ነበረ። የኢራን ነዳጅ በእስራኤል መርከቦች እየተጫነ ወደ ቴል አቪቭ ይፈስ ነበረ። በምላሹ ደግሞ እስራኤል ለኢራን ዘመናዊ የጦር መሳሪያዎችና የግብርና ቴክኖሎጂን የሕክምና እውቀትን ትሰጥ ነበረ። እስቲ በምናባችሁ በ1960ዎቹ ቴህራንን ተመልከቱ። ቴህራን በዚያ ዘመን የምስራቋ ፓሪስ ትባል ነበረ። በከተማዋ ጎዳናዎች ላይ እስራኤላውያን መሐንዲሶች፣ ዶክተሮችና ነጋዴዎች በነፃነት ይንቀሳቀሱ ነበረ። በኢራንና በእስራኤል መካከል በየቀኑ የሚበር የአውሮፕላን በረራ ነበረ። እንዲያውም የኢራኑ ዝነኛውና አስፈሪው የሚስጥር ደህንነት ተቋም ሳቫ የሰለጠነውና ክንፎቹን ያገኘው በእስራኤል ሞሳድ እገዛ ነበረ። ሁለቱም ተቋማት እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው መላውን መካከለኛው ምስራቅ ይቆጣጠሩ ነበረ። ንጉሥ ሻህ እስራኤልን እንደ ምዕራባዊ ስልጣኔ መስኮት ያያት ነበረ። ንጉሥ ሻህ በሀገራቸው ውስጥ ያሉት የሃይማኖት መሪዎችና ሕዝቡ እስራኤልን እንደሚጠሉ ያውቁ ነበረ። ስለዚህም ወዳጅነታቸው እንደ ምስጢራዊ ፍቅር ነበረ። በይፋ መድረክ ላይ ስለ ፍልስጤማውያን መብት ይናገራሉ። በእስራኤል ላይ አንዳንድ ጊዜ የቃላት ጦርነት ይሰብቃሉ። በጓዳ ግን ከእስራኤል መሪዎች ጋር ይሳሳቃሉ፣ ስምምነቶችን ይፈርማሉ። በልብ ያለ በለፈለፉት ይታወቃል እንደሚባለው የሻህ ልብ ከእስራኤልና ከምዕራባውያን ጋር ነበረ። በዚያ ዘመን የነበረው ብልጽግናና ወዳጅነት ዘላቂ ይመስል ነበረ። በሺዎች የሚቆጠሩ አይሁዶች በኢራን ውስጥ እጅግ ባለጸጋና ባለስልጣናት ሆነው ነበረ።
የኢራንና የእስራኤል ጥምረት በመካከለኛው ምስራቅ ውስጥ ማንም የማይደፍረውና ኃያል ግንብ ሆኖ ታይቶ ነበረ። ነገር ግን የማይነጋ ሌሊት የማይጠፋ ጠፍም የለም እንዲሉ ይህ በድብቅና በጥቅም ላይ የተመሰረተ ግንኙነት ትልቅ ፈተና እየጠበቀው ነበር። በኢራን መንደሮችና መስጊዶች ውስጥ አንድ ትልቅ ቁጣ እየተቀጣጠለ ነበረ። ንጉሱ ክብራችንን ለአሜሪካና ለእስራኤል ሸጡ የሚለው ስሞታ እንደ ሰደድ እሳት እየተስፋፋ መጣ። አያቶላ ኮሚኒ ከሩቅ ሆነው እስራኤል የካንሰር እጢ ናት፣ ንጉሱ የዚህ እጢ ጠባቂ ነው እያሉ ህዝቡን ያነሳሱ ነበረ። ንጉሥ ሻህ ይህንን ቁጣ ባይን ለመጨፍለቅ ቢሞክሩም የታሪክ ማዕበል ግን ሊቆም አልቻለም። በ1979 የኢራን ሰማይ በድንገት ተገለበጠ። ለዘመናት የቆየ ንጉሣዊ አገዛዝ ሲወድቅ ያ ሁሉ ከእስራኤል ጋር የነበረ የማርና ወተት ግንኙነት አብሮት ወደ መቃብር ወረደ። ትላንት በአንድ ጠረጴዛ ላይ ምስጢር ይለዋወጡ የነበሩ ወዳጆች ዛሬ በሞትና በሕይወት መካከል የሚፋለሙ ጠላቶች ሊሆኑ ጥቂት ቀናት ብቻ ቀሩ። የቆጡን አውርድ በላይ ብብቷን ጣለች እንደሚባለው ሳይሆን የኢራን አብዮት የቆየውን ወዳጅነት ጥሎ አዲስና አስፈሪ መልክን ይዞ ብቅ አለ። የታሪካችን ወንዝ ወደ 1979 ዓ.ም ሲደርስ ጸጥታ የሰፈነበት ኩሬ መሆኑ አብቅቶ ወደሚያስፈራ ፏፏቴ ተቀየረ። የማይነጋ ሌት የለም እንደሚባለው ሁሉ የማይጠፋን ጧፍ የለም። በኢራን ምድር ላይ ለዘመናት የቆየ ንጉሳዊ አገዛዝ ጧፍ በህዝብ ቁጣ እሳት ተለኩሶ ሊጠፋ ጥቂት ቀናት ብቻ ቀሩት። በቴህራን ጎዳናዎች ላይ የሚሰማው ጩኸት ሞት ለሻህ የሚል ብቻ አልነበረም። ሞት ለእስራኤል የሚለው ድምፅም እንደ መብረቅ ያስገመግም ጀመር። በምናባችሁ የ1979ን የቴህራን ጎዳናዎች ተመልከቱ። በሚሊዮን የሚቆጠር ህዝብ እንደ ባህር ሞገድ እየተገፋፋ አሮጌውን ስርዓት ሊቀብር ወጥቷል። ንጉሥ ሻህ መሐመድ ሬዛ ያንን ሁሉ ክብርና ዝና ትተው የቅርብ ወዳጃቸው እስራኤል እንኳን ልታድናቸው በማትችልበት ሁኔታ አገሪቱን ጥለው ተሰደዱ። አያቶላ ኮሚኒ ከፈረንሳይ ስደት በድል አድራጊነት ወደ ኢራን ሲመለሱ የኢራን ሰማይ ብቻ ሳይሆን የመካከለኛው ምስራቅ የፖለቲካ አየር በአንድ ጀንበር ተቀየረ። አዲሱ መሪ ኮሚኒ ገና እግራቸው መሬት እንደረገጠ የታወጀ አዋጅ ለዘመናት የቆየውን ወዳጅነት የሚንድ ነበር። እስራኤል በሙስሊም ምድር ላይ የተተከለች የካንሰር እጢ ናት። እሷን ነቅሎ መጣል ደግሞ የእያንዳንዱ አማኝ ቅዱስ ግዴታ ነው የሚል መሪ ይዘው መጡ። እስራኤል ትንሿ ሰይጣን፣ አሜሪካን ደግሞ ታላቋን ሰይጣን በማለት ፈረጇቸው። እስራኤልን ትንሿ ሰይጣን፣ አሜሪካን ደግሞ ታላቋ ሰይጣን በማለት ፈረጇቸው። ትላንት ውድ ወንድማችን ይባሉ የነበሩት እስራኤላውያን ዛሬ የእስላም ደመኛ ጠላቶች ተባሉ። ፍቅር ሲያረጅ ቂም ይሆናል እንደሚባለው ሳይሆን እዚህ ጋር ሬቷ ዓለማዊ ሰዓት ወዳጅነትን ወደ አመድነት ቀይረው በቴህራን ከተማ መሃል የሚገኘውና ለዓመታት የሁለቱ ሀገራት የፍቅር ምልክት የነበረው የእስራኤል ኤምባሲ በአብዮተኞች ተወረረ። የሚገርመው ነገር በኤምባሲው ላይ ይውለበለብ የነበረው የዳዊት ኮከብ ያለበት ሰንደቅ ዓላማ ወርዶ በምትኩ የፍልስጤም ባንዲራ ተሰቀለ። ነፃውም ለፍልስጤም ነፃ አውጪ ድርጅት በስጦታ ተሰጠ። የፍልስጤሙ መሪ ያሰር አረፋት ወደ ቴህራን መጥቶ ኮሚኒን ሲያቅፍ ዓለም በግርምት ተመለከተች። ይህ ትዕይንት ለዘመናት በሚስጥር ሲዋደዱ ለነበሩ የሻህ ባለስልጣናትና ለእስራኤል መሪዎች ትልቅ ያዘን እንኳን ነበር። ግን የእናት ሆድ ዥንጉርጉር ነው እንደሚባለው በዚህ ጥላቻ ውስጥም አንድ የሚገርም ሚስጥርም ተደብቆ ነበር። አብዮቱ በፈነዳ በአንድ ዓመት ጊዜ ውስጥ የኢራቋ ሳዳም ሁሴን በኢራን ላይ ጦርነት ከፈተ። ኢራን በከፍተኛ መከራ ውስጥ ወደቀች። የጦር መሳሪያና የመለዋወጫ እጥረት አነቃት። በዚያ ሰዓት በሚገርም የታሪክ አጋጣሚ እስራኤል በሚስጥር ለኢራን የጦር መሳሪያና መለዋወጮችን መሸጥ ጀመረች። ለምን? የጠላቴ ጠላት ወዳጄ ነው በሚለው ያረጀ መርህ መሰረት እስራኤል ከኢራን ይልቅ የሳዳም ሁሴን ኢራቅ ትልቅ ስጋት ሆና ስለታየቻት ነው። በቴህራን ጎዳናዎች ላይ ህዝቡ ሞት ለእስራኤል እያለ በሚጮህበት ሰዓት በቤተ መንግስቱ ጓዳ ግን ከእስራኤል የተላኩ መሳሪያዎች ሳጥን ይፈታ ነበር። ይህ ግንኙነት ግን እንደ ጣፍ ቶሎ ጠፋ። የኢራንና የኢራቅ ጦርነት እያበቃ ሲመጣ የኢራን አብዮታዊ መንግስት እስራኤልን የማጥፋት ዓላማውን ይበልጥ አከረረው። ኢራን የገዛ ወታደሮቿን ሳይሆን ተኪ ኃይሎችን የመጠቀም ጥበብን ተማረች። በሊባኖስ ምድር ሂዝቦላ የተባለ እንደ አንበሳ የሚቆጣ ቡድን አደራጀች። ሂዝቦላ የኢራን ረጅም እጅ ሆኖ እስራኤልን ከሰሜን ይወጋ ጀመር። ከዛ በኋላ ጦርነቱ ከፊት ለፊት ወጥቶ ወደ ጥላ ጦርነት ተቀየረ። አባው ከሩቅ የመጣ ጠላት በቅርብ ካለ ወዳጅ ይሻላል ይላሉ። ነገር ግን ኢራንና እስራኤል የቅርብ ወዳጅነታቸውን ጥለው የሩቅ ጠላቶች ሆኑ። ጥላቸው እንደ ሰደድ እሳት እየተስፋፋ ከንግግር አልፎ ወደ ሚሳኤልና ወደ ሳይበር ጦርነት ተሻገረ። በተለይም ኢራን የኒኩሌር ቴክኖሎጂ ባለቤት ለመሆን የምታደርገው ጥረት ለእስራኤል የህልውና ስጋት ሆኖ መጣ። ትላንት በቂሮስ ዘመን ለአይሁዶች ቤተ መቅደስ መገቢያ ወርቅ የሰጠችው ፋርስ ዛሬ ያንን ቤተ መቅደስ ሊያፈርስ የሚችል የሚሳኤል ኃይል እያከማቸች መሆኗ የታሪክ ትልቁ ምላጭ ነው።
ታሪካችን ዛሬ ወደሚገኝበት ዓመት ሲደርስ ማዕበሉ አይሎ ዳርቻውን ጥሶ መውጣት ጀምሯል። ከሩቅ የመጣ ጠላት በቅርብ ካለ ወዳጅ ይሻላል የሚለው ተረት ተገልብጦ ዛሬ ኢራንና እስራኤል የቅርብ ጠላቶች ሆነዋል። ለ45 ዓመታት ያህል በጨለማ ውስጥ በሰው እጅና በሚስጥር ሴራ ሲካሄድ የነበረው የጠላት ጦርነቱ መጋረጃ ተቀዷል። አባው የተደበቀ እርግዝና በጭብጥ አያዝም እንደሚሉት በሁለቱ ሀገራት መካከል ያለው የቆየ ጥላቻ ዛሬ በጋራ አደባባይ ወጥቷል። በጥቅምት 2023 በሐማስ አማካኝነት በእስራኤል ላይ የተሰነዘረው ጥቃት የመካከለኛው ምስራቅ የሰላም ደስታ ጥሩት የነበረውን እሳት ይበልጥ አቀጣጠለው። ዛሬ በቴህራንና በቴል አቪቭ ሰማይ ላይ የምናያቸው ትዕይንት ልብን ይሰብራል። ለዘመናት ስትራቴጂካዊ ትዕግስት ስትከተል የነበረችው ኢራን ለመጀመሪያ ጊዜ በታሪክ ከገዛ መሬቷ ተነስታ በመቶዎች የሚቆጠሩ የሚሳይል ዝናብን ወደ እስራኤል አዘነበች። እስራኤልም በበኩሏ የመጣብኝን ሳልመልስ አልቀመጥም የሚል ዛቻና በተግባር የታጀበ አጸፋን መለሰች። አባው እሳት በእሳት አይጠፋም ይላሉ። ነገር ግን ዛሬ በመካከለኛው ምስራቅ ያለው እውነትን ይህንን ተረት የሚቃረን ይመስላል። ሁለቱም ሀገራት ቀይ መስመር የሚሉትን ድንበር ረግጠው ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እያመጧት ነው። በዚህ ሁሉ የሚሳይል ጭስና የባሩድ ሽታ መካከል አንድ ትልቅ እውነት ተደብቆ ይገኛል። ዛሬ በፖለቲካው መድረክ አንዱ ሌላውን ሊያጠፋ ቢዝትም በህዝቦች መካከል ግን ያ የጥንታዊ የፍቅር ሰንሰለት ገና አልተበጠሰም። በእስራኤል ምድር ውስጥ የሚኖሩ በመቶ ሺዎች የሚቆጠሩ የፋርስ አይሁዶች ዛሬም ድረስ በቤታቸው የፋርስ ዜማን ያዳምጣሉ፣ የፋርስን ምግብ ያብስላሉ፣ ጥንታዊቷ ኢራንን በናፍቆት ያስተውላሉ። በኢራን ምድር ቢሆንም ብዙዎች የታላቁ የቂሮስ ታሪክን በክብር እያነሱ ትላንት ወንድማማቾች ነበርን ብለው በሽኩሽታ ይናገራሉ። ልብ ካልፈቀደ እግር አይራመድም እንደሚባለው የህዝቦቹ ልብ ዛሬም ድረስ የሰላም ዜማ ይናፍቃል። ታዲያ የዚህ ሁሉ ረጅም ታሪክ መዳረሻ ወዴት ይሆን? 3000 ዓመታት በፊት አይሁዶችን ከምርኮ ነጻ ያወጣችው ፋርስ ዛሬ ለእስራኤል የጥፋት ምልክት ሆና መቅረቷ የታሪክ ምጸት ነው። ያኔ ቂሮስ ለአይሁድ ቤተ መቅደስ መገንቢያ ወርቅ የሰጠው እጅ ትላንት የተተከለ ወይን ዛሬ ኮምጣጤ ሊሆን ይችላል። ነገር ግን መሬቱ አሁንም ወይን የማፍራት አቅም አለው ይባላል። ነገ በኢራን ምድር ላይ ሌላ ነጋት ቢመጣ የጥንታዊ የቂሮስ አዋጅ በድጋሚ ሊታወጅ ይችላል። ዛሬ አብረን የተጓዝነው የ3000 ዓመታት ጉዞ እዚህ ላይ ያበቃል። ይህ ፕሮግራም ተራ የዜና ዘገባ ሳይሆን የሰው ልጅ ታሪክ እንዴት እንደሚገለባበጥ ያየንበት ትልቅ መነጽር ነው። ዛሬም ቢሆን የዓለም ሰላም ቁልፍ ያለው በእነዚህ ሁለት ሀገራት እጅ ነው። ሰላም የሌለበት ቤት የጭስ መውጫ የሌለበት ምድጃ ነው እንደሚባለው መካከለኛው ምስራቅ ያለ እስራኤልና ኢራን ሰላም መረጋጋት አይችልም። ታሪክ መመር ነው። ትላንት የሆነውን ሀቅ ዛሬ ስንረዳው ለነገ የተሻለ መንገድ እንመርጣለን። ከክርስቶስ ልደት በፊት የነበረ የቂሮስ ውለታ ጀምሮ በ20ኛው ክፍለ ዘመን በሻህ ዘመን እስከነበረው የሚስጥር ፍቅር ከዚያም እስከ ዛሬው የጥላቻ ማዕበል ድረስ ያለውን ጉዞ ስናይ አንድ ነገር በግልጽ ይታየናል። ጥላቻ ጊዜያዊ ነው፣ ታሪክ ግን ዘላለማዊ ነው። እስቲ እናንተም በልባችሁ አስቡት። በቴህራንና በቴል አቪቭ ሰማይ ላይ የሚታየው የሚሳኤል ብርሃን ጠፍቶ በምትኩ የጥንቱ የሰላም ጧፍ የሚበራበት ቀን ይመጣ ይሆን? ወይስ ዓለም በሌላ የታሪክ ጥቁር ዓመት ትሸፈን ይሆን? ሀሳባችሁ በኮሜንት አጋሩን። ይህ የህይወት ዜና መዋዕል ነው። እኔ ደግሞ የህይወት ዜና መዋዕል አቅራቢ ነኝ። ለቻናላችን አዲስ የሆናችሁ ደግሞ እንዲህ ያሉ ምስጢራዊና ጥልቅ የታሪክ ድርሰት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከሚቀጥለው ፕሮግራም እስክንገናኝ ድረስ ሰላም ለእናንተ፣ ሰላም ለሀገራችን። ቻው።